ሰላም ውድ የመለከት ቻናል ተከታታዮቻችን፣ እንግዲህ ከረጅም ጊዜ ቆይታ በኋላ ዛሬ በሌላ ርዕስ ተገናኝተናል። ዛሬ የምንመለከተው ስለ ኦርቶዶክስ የእምነት ተቋም ነው። ኦርቶዶክስ በዓለማችን ላይ ስንት አይነት የኦርቶዶክስ አይነቶች አሉ? እንዲሁ ደግሞ ኢትዮጵያስ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ከየትኛው የዓለም ኦርቶዶክስ ውስጥ ነው የሚከፈለው? እንዲሁ ደግሞ የሁለቱ ልዩነት ምንድን ነው የሚለውን ነገር እስከ መጨረሻው ድረስ አብራችሁን ከቆያችሁ የምንመለከተው ይሆናል። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። እንግዲህ በመጀመሪያ የምንቃኘው ስለ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይም ደግሞ የእምነት ተቋም ስንመለከት አመሰራረቱን እንመለከታለን። አመሰራረቱ ክርስቶስ ራሱ ወይም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ የመሰረተው የእምነት ተቋም ነው። ከዛ ውጪ ግን በጊዜ ሂደት ወይም ደግሞ ውስጡ ያሉት መምህራን፣ አባቶች እንዲሁ ደግሞ የክርስቶስ ተከታዮች በተለያየ ሁኔታ የተለያየ አይነት አስተምሮ፣ አንዳንድም ሰው ደግሞ የግሉን ሀሳብ እያመጣ እየጨመረበት እየቀነሰ እየተቆረጠና እየተቀጠለ ብዙ አይነት ሆኗል ማለት ነው። ግን በዋናነት በዓለማችን ላይ የሚታወቁ ሁለት የኦርቶዶክስ አብያተ ቤተክርስቲያኖች አሉ። እነሱም ኦሪየንታልና ኢስተርን ኦርቶዶክስ የምንለው ነው ማለት ነው። እንግዲህ ስለ ኦሪየንታልና ኢስተርን ኦርቶዶክስ ስናነሳ መሰረታዊ የሆነ ልዩነት ቢኖራቸውም አብዛኛው ነገር ግን በጣም ተመሳሳይና ተቀራራቢነት ያለው ነው ማለት ነው። ለምሳሌ ከኦሪየንታል ኦርቶዶክስ ቸርች ብንጀምር እነዚህ አብያተ ቤተክርስቲያን በጥንታዊው የክርስትና እምነት መሰረት መጀመሪያዎቹ 3 ጉባኤዎች ማለትም የኒቅያ፣ የቆስጠንጢንያ፣ የኤፌሶን ብቻ የሚቀበሉ ናቸው ማለት ነው። በክርስትና አካል ይህም ደግሞ በክርስቶስ አካልና ባህሪ አንድነት ወይም ደግሞ ይሄ ሜታፊዚክስ የሚባለውን የሚያምኑ ወይም ደግሞ የተዋህዶን ነገር የሚቀበሉ ናቸው። ስለዚህ 3ቱን ጉባኤያት ብቻ ነው የሚቀበሉት። እነዚህ እነማን ናቸው? ኦሪየንታል ኦርቶዶክስ ብንል አንደኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለዚህ ምሳሌ ናት። ሁለተኛ የግብጽ ኮፕቲክ ቤተክርስቲያን፣ የአርመን ቤተክርስቲያን፣ የሶሪያ ቤተክርስቲያን፣ የኤርትራ ቤተክርስቲያን እንዲሁም የህንድ ቤተክርስቲያን ኦሪየንታል ኦርቶዶክስ ቸርችን በስፋት ይከተላሉ ማለት ነው። ኦርቶዶክሶች ወይም ደግሞ እዚህ ውስጥ ይመደባሉ። ሁለተኛው ደግሞ የኢስተርን ኦርቶዶክስ ነው። ይሄኛው ክፍል ደግሞ ወይም እነዚህ አብያተ ቤተክርስቲያን 7ቱንም ዓለም አቀፍ የቤተክርስቲያን ጉባኤዎችን የሚቀበሉ ናቸው። ከክርስቶስ ባህሪ ጋር በተያያዘ ደግሞ 2 ባህሪ አለው ብለው ነው የሚያስቡት። ማለትም ደግሞ መለኮታዊና ሰብአዊ በአንድ ተዋህዷል ብለው ሳይሆን የሚያምኑት መለኮት መሆን ባለበት ሰዓት መለኮት፣ ሰው መሆን ባለበት ሰዓት ሰው የሆነ ነው ብለው ነው የሚቀበሉት ማለት ነው። ለምሳሌ እነዚህ ቤተክርስቲያኖች በባዛንታይን ስርዓት ጋር በጣም ተመሳሳይነትና ተቀራራቢነት ያላቸው በዛም ስርዓት ውስጥ በጣም የተቆራኙ ናቸው። ለምሳሌ ወይም ደግሞ ለአብነት ያህል የተወሰኑትን ብንጠቅስ የግሪክ ኦርቶዶክስ፣ የሩሲያ ኦርቶዶክስ፣ የሰርቢያ፣ ቡልጋሪያ፣ ሮማኒያ፣ አንጾኪያና የመሳሰሉት ይህንን አይነት ኦርቶዶክስ ወይም ደግሞ ኢስተርን ኦርቶዶክስ ተብለው የሚከፈሉ ናቸው ማለት ነው። እንግዲህ ዋናው የአስተምሮት ልዩነታቸው ምን ጋ ነው ብንል በዋናነት በሁለቱም ክፍሎች መካከል የተነሳው ልዩነት የዶክትሪን ነው። ይህም ደግሞ የክርስቶስ ባህሪ ላይ ነው ማለት ነው። ይህ ልዩነት የተፈጠረው በ451 ዓመት ላይ ነው ወይም ደግሞ ዓመተ ምህረት ላይ ኬልቄዶኒያ በሚባለው ጉባኤ ላይ ነው ማለት ነው። አንደኛ የክርስቶስን ባህሪ ወይም ደግሞ ክሪስቶሎጂ ስንመለከት ክርስቶስ አንድ ባህሪ ነው ያለው ብለው ያምናሉ። ወይም ይሄ ሜታፊዚክስ የሚባለው መለኮትና ሰው ያለመደባለቅ፣ ያለመለወጥ፣ ያለመከፋፈል አንድ ሆኗል፣ ተዋህዷል ብለው የሚያምኑት ምንድናቸው? ኦሪየንታል ኦርቶዶክስ ተብለው ነው የሚጠሩት። ኢስተርን ኦርቶዶክስን ብንመለከት ኬልቄዶናውያን ተብለው ነው በቅጽል ስማቸው የሚጠሩት። እነዚህ ክርስቶስን 2 ባህሪ አለው ብለው ነው የሚያምኑት ወይም ደግሞ ዲያፊዚክስ የሚባለው ማለት ነው። መለኮታዊና እና ባህሪያዊ ወይም ደግሞ ሰብአዊ ባህሪው ሳይደባለቅ በአንድ አካል ላይ ተፈጥሯል ብለው ነው የሚያምኑት። ይህን ባጭሩ ለማስረዳት ጌታችን መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና በዚህ መልኩ ባይገለጽም እነዚህኛዎቹ ኦርቶዶክሶች ምን ብለው ነው የሚገልጹት?
ሰው መሆን ባለበት ሰዓት ሰው የሰው ባህሪ ነው ያለው። እንደገና ደግሞ የመለኮትን ባህሪ መጫማት በሚኖርበት ወይም ደግሞ መላበስ በሚኖርበት ሰዓት መለኮታዊ ይሆናል። ያ ማለት የመለኮትና የሰው ባህሪ በሁለት ተከፍሎ በአንድ ሰው ላይ ተጭኖ እንደማለት ነው። ይህንን አይነት አስተሳሰብ ወይም ደግሞ ዶክትሪን ያላቸው ናቸው ኢስተርን ኦርቶዶክስ የሚባሉት። ብዙዎቻቸውን ኦርቶዶክሶች ኢስተርን ኦርቶዶክስ እና ይሄ ኦሪየንታል ኦርቶዶክስ ሲባል ይህን ያህል ልዩነት ያላቸው ወይም ደግሞ ያስተምሮ ልዩነት ያለው አይመስልም። ግን ያስተምሮ ወይም ደግሞ የዶክትሪን ልዩነት አለው፣ ያውም ደግሞ መሰረታዊ ልዩነት የሚባል ማለት ነው። ይሄ ደግሞ ኬልቄዶናውያን እንዲባሉ ያደረጋቸው ምንድን ነው? ጉባኤያቶች ነበሩ። 7 ጉባኤያት፣ ዓለም አቀፍ ጉባኤያት ኦርቶዶክሶች ተሰብስበው ይሄ ነገር ይበጅናል፣ ይሄ በዚህ መንገድ ነው ወይም ደግሞ ይሄ ወንጌልን የሚያስተምሩበትና የሚቀበሉበትን መንገድ የደነገጉትና የወሰኑትኝ በእነዚህ ጉባኤያቶች ነው። ነገር ግን የመጀመሪያዎቹ ኦሪየንታል ኦርቶዶክሶች የወሰኑት ወይም የተቀበሉት 3ቱን ጉባኤያት ብቻ ሲሆን ኢስተርን ኦርቶዶክስ ግን የሚባሉትኝ 7ቱንም ኬልቄዶናውያን ጉባኤ የሚባለውን ጭምር 7ቱንም ጉባኤ ላይ ተሳትፈው 7ቱንም አካተው ነው የሚያምኑት ወይም የሚቀበሉት ማለት ነው። ሌላው የዓለም አቀፍ ጉባኤ ቁጥር ወይም ደግሞ ይሄ ኤቪኩሜናል ካኖን ስንመለከት ስለ ኦሪየንታል የምንቀበለው 3ቱን ጉባኤያት ነው። አሁን እንደነገርኳችሁ የኒቂያ ጉባኤ 325 ዓመት ላይ፣ የቆስጠንጤንያ ደግሞ 381 ዓመት ላይ፣ የኤፌሶን ደግሞ 431 ዓመተ ምህረት ላይ የተደረጉ ጉባኤያት ናቸው ማለት ነው። የኬልቄዶናውያን ጉባኤ አይቀበሉም። ለምን? ይሄ ሁለቱ የተከፋፈሉበት ኦርቶዶክሶች እኛ በዚህኛው ወገን ነን፣ እኛ በዛኛው ወገን ነን ተብለው የተከፋፈሉበት ስለሆነ ማለት ነው። ሌላው ስለ ምስጢረ ሥላሴ አስተምሮ ደግሞ በተወሰነ ወይም በመጠኑ ልዩነት ይታይበታል። ይህም መንፈስ ቅዱስ ከአብ ብቻ ይሰርጻል ብለው ነው ኦሪየንታል ኦርቶዶክስ የሚያምኑት። ኢስተርንም ይህንኑ ያምናሉ። ነገር ግን የቃላትና የአተረጓጎም ልዩነት በመጽሐፍቶቻቸው ላይ ይስተዋላል ማለት ነው። ሌላው ቅዱሳንን የመቀበል ልዩነት ስንመለከት በጉባኤው ላይ በተፈጠረው አለመግባባት ምክንያት በኦሪየንታል ላይ የነበሩት ለምሳሌ እንደ ዲዮስቆሮስ እና እንደ ሳዊሮስ ያሉትን አባቶች የሃይማኖት ጠበቃ አድርጋ ነው ኦሪየንታል ኦርቶዶክስ የምትቀበለው። ነገር ግን የኬልቄዶናውያን መሪዎች ደግሞ ልዩነትን ስለፈጠሩ እነዚህን አባቶች ያወግዛሉ ማለት ነው። በተመሳሳይ ደግሞ ኢስተርኖችም የራሳቸውን ሲቀበሉ ሌሎችን ያወግዛሉ ኦሪየንታሎች ደግሞ ማለት ነው። ስለዚህ አባቶችን ከመቀበል አንጻር ልዩነት ይታይባቸዋል። ነገር ግን በአሁን ሰዓት ወይም ደግሞ በአሁን ወቅት ሁለቱም ወገኖች መካከል ያለውን ልዩነት በማጥበብ ምሁራን በተለያዩ ሁኔታዎች በመሳተፍ በውይይት እየተሞከረ ነው ይህንን ልዩነት ችግሮችን ለማጥበብ ማለት ነው። ለዚህም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የነገረ መለኮት ውይይት መስራች ናት ማለት ነው እና ቀዳሚ ሀሳብን አመንጭታ በአሁኑ ወቅት ግን ሀገር ውስጥ ባለው የተለያየ ውጥረት ምክንያት ጉባኤዎቹ ላይ ሳትሳተፍ ቀረች እንጂ ሁለቱ ጋራ ድርድር እየተደረገ ወደ አንድ በሃይማኖት ድርድር የለም፣ ግን ወደ አንድ አይነት አስተምሮ ወደ አንድ አይነት አቋም ለመምጣት እየተደረገ ያለበት ጥረት ከፍተኛ ነው ማለት ነው። ለዛሬ ይዤላችሁ እንግዲህ የቀረብኩትኝ በጥቂቱም ቢሆን ስለ ኦሪየንታል እና ስለ ኢስተርን ኦርቶዶክስ ያለውን ልዩነትና እኛ ኢትዮጵያውያን ደግሞ ወይም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከየትኛው ምድብ እንደምትገኝ በጥቂቱም ቢሆን ለማየት ለመዳሰስ ሞክረናል። በቀጣይ በሌላ ርዕስ እስከምንገናኝ ድረስ ቸር እንሰንብት።